ግብታው እድሜያችሁን አስቡ። ለሰው የምትነግሩትን ሳይሆን ትክክለኛ የተወለዳችሁበት ይሄን ሁሉ ዓመት እየበላችሁ አሁን አቁም። ለአንድ ሳምንት ለ15 ቀን ለ40 ቀን ምግብ ትቶ ቲክቶክ ትቶ ጓደኞቹን ትቶ ቦሌ መዞር ትቶ በሩ ዘግቶ የእግዚአብሔርን ፊት የሚፈልግ ጄኔሬሽን እንደ ቀይ ቀበሮና ጭላዳ ዝንጀሮ እየጠፋ መዝሙር ነው የሚወደው። የመዝሙር ድግስ የጸሎት ፕሮግራም የሚፈልግ ሰው የለም። የኮንሰርት ጄኔሬሽን ላይት ቦክ 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 ተንበረከክ ሲባል የለም። ምግብ ተው የለም። እግዚአብሔርን ፈልግ የለም። ጫጫታ ብቻ። ብዙዎቹ እውነትን የሸጡት በምግብ። አዳም ያንን ፍሬ በልቶ የእግዚአብሔርን ሬቨሌሽን፣ የእግዚአብሔርን ክብር፣ የእግዚአብሔርን ፕሬዘንስ ትሬድ አደረገ። ይኸው በምግብ። ኤሳው በኩርና ማለት በነገራችን ላይ የኢየሱስ ዘር መሆን ጄኔሬሽን አባት መሆንን በምግብ ሸጠ። ያ ደግሞ በምግብ ገዛ። እግዚአብሔር ቃል እውነትን ግዛት እንጂ ምን አታርጋት አትሽጣት ነው የሚለው። ይሄ ሰውነት ኢነርጂ ሲያጣ ሲደክም የሚፈልገውን ስታሳጣው የውስጠኛው ማንነት ስትሮንግ ይሆናል። ኢየሱስም ጾም ጸሎቱን ጨርሶ ከምድረ በዳ ሲወጣ ይላል በመንፈስ ተሞልቶ ወደ ገሊላ ሲሄድ ዝናው በዛ ሰፈር ባሉ በመንደር ሁሉ ወጣ። እግዚአብሔር እስከ ዓለም ዳርቻ እንዲወስድ የምትፈልግ ከሆነ እድሜ ከማለፉና ከማለቁ በፊት በዚህ ምድር ላይ ታሪክ ጽፈ ማለፍ የምትፈልግ ከሆነ በእግዚአብሔር ፕሬዘንስ ውስጥ በጾም እና በጸሎት ማሳለፍ አለብን።